በሰራው ቁጥር ልክ ልጅ መቼ ነው ማየው? ምን ሴፍ አድርጌ ነው ለልጅ የሚገባው? ስራ ሁሉም ነገር ከባድ የሆነ ነገር ላይ ነው ያለው። ብር ወይ አላስቀምጠው ወይ ልጄ እንደፈለገ ሆኖ አይኖርም። እና ምንድን ነው የሚሻለኝ? አንቺ ብለሽ ነው ልክ ነሽ። እኔም እንዳንቺ ነው። ግን አንቺ ማድረግ አለብሽ ምንድን ነው? ቤተሰብ ነገ ሬሳሽን ይቀበላል፣ በናፍስሽም ይቀበላል። ቤተሰብ ቤተሰብ ነው መቼም ሞት እንጂ የሚለያየው ምንም የሚለያይ ነገር የለም። አይ አልሰጣቸውም፣ ይሄን ላስቀምጠ፣ ይሄ ይበቃቸዋል ምናምን ማለት አትችይም። ስለዚህ እንደኔ እኔ ያንቺ እንዳንቺ ስለሆንኩ የምመክርሽ ምንድን ነው ደሞዘን ተከልክያለሁ ስልክ ተቀምቻለሁ ብለሽ ሆድሽን አስጨክነሽ ጨክን ብለሽ የልጃቸው ልጅ ነው ወስዶ አውጥቶ አይጥሉም፣ ለመንግስት አይሰጡም፣ ብር አልሰጠችም ብለው የሆነ የተወሰነ የ3 ወር የ2 ወር ደሞዝሽን ይዘሽ እንደምንም ብለሽ ከዛ ሁኔታዎችን ቢያንስ 3000 4000 ድርሃም ይዘሽ አማራጭ ምን ማድረግ እንዳለብሽ ወይ ሀገርሽ ገብተሽ ወይ እዚሁ ሆነሽ ማድረግ ያለብሽ ነገር ማድረግ ነው ያለብሽ። እዚህ ጋር ቢታለቅሽ እውነትሽ ነው። እኔ ፈጣሪ ምስክሬ ነው። ሊብ እንደከፈትሽ ነው የገባሁት። ከአንቺ ጋር እኩል እያለቀስኩ ነው። ምክንያቱም ልጄን እያሰብኩ ልክ እኔም እንዳንቺ ለአባትና ለእናት ሰጥቼ ነው የመጣው እና ምንድነው እዚህ ጋር ከአንቺ ጋር እኩል እያለቀስኩኝ አይኔ ያብጠዋል እና የራስ ምታት ጀምሮኛል። አሁን እያልኩሽ ያለው ምንድነው ገንዘብ ተከልክያለሁ፣ ሰዎቹ እያስጨነቁኝ ነው፣ ስልክ ተቀብሎኛል ብለሽ ያለ ማደወል አቋቁመሽ ልጅሽን በፎቶ ብቻ እያየሽ እንደምንም ተቸግረሽ ውስጥሽን የሆነ ብር መያዝ አለብሽ። ምክንያቱም እቺ 6 ወሯ ሙሉ ልከሽ 6000 ብሯን ያገኘሻትን ልከሽ ነገ ምን ይዘሽ ነው የምትሄጂው? ምን ላይ ነው የምትወርቂው? የሆነ ነገር እጅሽ ላይ ያስፈልጋል። ያገኘሽን ሁሉ አትስጫቸው። ምክንያቱም ጠገብኩት አይልም አይደለም 2000 ድራም 1000 ድራም ይቅርና 10000 ድራም ብትሰጪው ቤተሰብ አንቺን ይላከሽ ልጅሽን መያዣ አድርጎ እሱ በአንቺ ጉልበት ሊኖርብሽ ገብቶሻላ። በአንቺ ጉልበት እነሱ ሊኖሩ ነው፣ ልጅሽን ሊያኖሩ አይደለም። ግን ቤተሰብ ቤተሰብ ነው። ስለዚህ እናንተ ክፉ ናቸው ብለሽ ቆርጠሽ መጣላችን ከእነሱ ጋር እስከ መጨረሻ መለያየታችን። አሁን ማድረግ ያለብሽ ወደ መፍትሄ ነው። መፍትሄ ምንድን ነው? የሆነ ሀሳብ ፈጥረሽ ወይ ስልክ ተቀምቻለሁ፣ ዋይፋይ ተከልክያለሁ፣ ወይም ደግሞ ደሞዝን ከልክለኛለች፣ ወይ ስራ አጥቼ ኢጃዛ ቁጭ ነው ያልኩት ብለሽ ውስጥሽን ጨካኝ እናድርገሽ ስራሽ ላይ ሆነሽ ለልጅሽ የሆነ ዘላቂ መፍትሄ ለመፈለግ ጠንከር ማለት ነው ያለብሽ። ይቅርታ ካበዛሁሽ እና ምንድነው እኔ ማስበው ከአንቺ ጋር እኩል እያለቀስኩ ነው ከቅድሙ ጀምሮ። እኔም 4 ዓመት የጀመረ ልጅ አለኝ፣ 3 ዓመት ተኩል ልጅ አለኝ። እና የኔ ውድ እባክሽ ማልቀሱ ፋይዳ ማፊ ፋይዳ ማልቀስ ፋይዳ የለውም። እና ነገ ሁላችንም የተሻለ ነገር ይጠብቀናል። ልክ ነሽ። ሰው ቤት ነው ይሰለቻል፣ ማመናጨቅ፣ መሳደብ፣ ካለ እረፍት መታዘዝ ይሰለቻል። በህፃን ልጅ መናቅ ይሰለቻል። እውነትሽ ነው። እስከ መቼ ሰርቼ እስከ መቼ ነው ማግዞ? ልጄ 20 ዓመት 30 ዓመት እስኪሆን እኔ ሰርቼ ለቤተሰቤ ነው ወይ ምልከው? ልጄ ደግሞ የረካ አይደለም፣ እርካታ የሚሰጠኝ ህይወት እየኖረ አይደለም ብለሽ ነው አንቺ። ልክ ነሽ። በአንቺ ቦታ ላይ የቆመ ነው እንዳንቺ ያለፈለት ወይም ደግሞ ከአንቺ ቤታች ያለ ያንቺን አይረዳም። እኔና አንቺ አንድ ነን። ስለዚህ እባክሽ ማልቀስሽን ተኛ፣ ቁጭ በኛ፣ ጸሎት አድርጊና ራስሽን አረጋግተሽ ምንድን ነው ማድረግ ያለብን? ዋይፋይ ተከልክያለሁ፣ ከዚህ በኋላ እናንተ ጋር መደወል አልችልም፣ ልጄን በሰማይ በምድር ሀደራችሁ፣ ደሞዝንም እየከለከለችኝ፣ አለበለዚያ ደግሞ ጃዛ ቤት ሄጃለሁ፣ ደላላ ቤት ነኝ፣ ስራ የለኝም፣ ምን ልሁንላችሁ? ከፈለጋችሁ ቆርጣችሁ ብሉ፣ የልጃችሁ ልጅ ነው፣ እኔ ምንም ማድረግ አልችልም ብለሽ ጨከን ብለሽ በውስጥሽ የውስጥሽን ይዘሽ የሆነ ነገር መያዝ አለብሽ። ቢያንስ 3000 ድርሃም 4000 ድርሃም። ከዛ በኋላ ማድረግ ያለብሽን ታደርጊያለሽ። ልክ ነሽ። 1 ዓመት 6 ወር ይቅርና 12 ዓመት 13 ዓመት የሰሩ ቤተሰቦቻቸውን ይረዳሉ። ከዛ መጨረሻ ላይ በሽተኛ ይሆናሉ። ከዛ መጨረሻ ላይ ወደ ጸበል፣ ወደ ማታመም፣ ወደ ራስ ማጥፋት ነው የሚሄዱ። ስለዚህ በጊዜ ያለፈው አልፏል፣ ያለፈው አልፏል። እኔም በ10 ዓመቴ የወጣሁት ይሄው 30 ምናምን ዓመቴ ነው። ሰው ቤት ነው ያደግኩት፣ አባሻ ቤት ኢትዮጵያ ውስጥ። ስለዚህ ሰው ቤት አድጌ ስንት እንዳንቺ አይነት ተመሳሳይ ስንት ስቃይ አልፌ ዛሬ ይኸው ዱባይ እና እባክሽ ፊሊሲ ነው አታልቅሽ፣ አልቅሰሽ አታስለቅሽ። እና እነመሲ እንዳሉት ልክ ነሽ፣ ልክ ናቸው እነሱ። አንቺን እያዳመጠ አሁን ተከትሎ ሼር እያደረገ ሊብ ላይ እየገቡ አንቺን እያዳመጡ ያሉት ሁሉም እንደ አንቺና እንደኔ ቁስለኞች ነው በውስጣቸው የያዙት እንጂ። አንቺ 1 ልጅ ነው ያለሽ፣ እኔ 1 ልጅ ነው ያለኝ። 4 5 ልጅ ብለው መጥቶ አይከፈልላቸው የሚሰሩ አሉ ለዘመናት። እና እኔ ተረድቼሻለሁ፣ አይዞሽ፣ አታልቅሽ፣ ሁሉም ያልፋል። አመሰግናለሁ።
ስራሽን ስሪ እሺ። ማሬ ቻው፣ መልካም ቀን። አውሪኝ እሺ፣ በውስጥ የምትፈልጊው ነገር ካለው እሺ አወራቸዋለሁ፣ አማክራቸዋለሁ። እሺ እናቴ በጣም አመሰግናለሁ። ክብረት ይስጥልኝ። ለካ እንደዚህም ሰው አለ ማርያምን፣ ለካ እንዲህም ሰው አለ። መብርሃን በጣም ነው የማመሰግነው። በጣም አመሰግናለሁ። ሁላችሁም ለተጨነቃችሁ ላይቭሽን ከመጀመሪያ ጀምሮ እያዳመጥን ነበረ። ያው በእርግጥ ያው ሁሉም ሰው ያወራው ነው ነገሩ። ያው መደጋገም አያስፈልግም። ያለው ነገር ሁላችንም እንዳንቹ ነን። ያው በእርግጥ የሰው ሁሉ ቁስል ይለያያል እንጂ አንቺ ደግሞ ጥሩ እድል አለሽ። አብሽር፣ በርቺ። በተረፈ ደግሞ ይሰማል። አትጨናነቂ። ዋናው አንቺ ጤና ስትሆኝ ነው። ሁሉም ነገር ትደርሽበታለሽ፣ ሁሉም ነገር ማለት ነው። ይህን ላይፍ አላሳለፈ ማንም የለም፣ ግን ሁሉም ታክሶ ነው። ነገ ሌላ አዲስ ቀን ነው። የዛሬም ማየት የለብሽም። ለዛ ነው እና ሁላችንም ከሀገር ስንወጣ መጀመሪያ ልክ ብቸኝነት ሲሰማሽ፣ ሁሉ ነገር ሲሰማሽ፣ ተስፋ የመቁረጥ ስሜት፣ ናፍቆት፣ ስንት ነገር አለ። ግን ሁሉንም ችሎ ነው የሰው ልጅ። ዛሬን ከቻልሽው ነው ነገን የምታዩ እና ሁሉም እንደመከሩሽ እሱን ተግባራዊ አድርጊ። ሌላ ደግሞ ማድረግ ያለብን ነገር ካለ እናደርጋለን። ኢንሻላህ አብሽር፣ አንቺ ተስፋ አትቁረጪ። ነገ ሌላ አዲስ ቀን ነው። በጣም አመሰግናለሁ። በጣም አረጋጋችሁ። በጣም አመሰግናለሁ። ክብረት ይስጥልኝ። በጣም ነበረ ያስደነገጥሽኝ። በወቅቱ እኮ በጣም ስሜታዊ ሆነሽ ነበረ። ሞኒተር ያለው ሰው እንኳን አልነበረም። በጣም ሁሉም ሰው እኮ ስራውን ትቶ ነበር ቁጭ ብሎ ሳይሽ ነበረው። በጣም ይቅርታ። ውስጤን ጭንቀት በቃ ታውቃለህ፣ ያው ብዙ ጊዜ ብቸኝነት ስለሚሰማኝ ኢትዮጵያ ሞኝ ያ ስሜት ስለሚሰማኝ ነው እንደዚህ። በቃ ያለፈ ታሪክ አልፏል። ያ የተዘጋ ምዕራፍ ነው። እሱን ረስተሽ አዲስ ህይወት ነው መኖር ያለብሽ። ለአንዴ ላይመለስ ሄዷል። አብሽር ከገንዘብ በላይ ነው። ባይዘው ለሰው ልጅ አለውልህ ብሎ መምከር በራሱ ከገንዘብ በላይ ነው። ከገንዘብ ኦፍኮርስ ምንም ማለት አይደለም እኮ አንቺን ጭንቀት የሆነ ቻሌንጅ አድርጎ ትንሽ ነገር ቢረዱሽ እና ሀገር ገብተሽ አይተሽ ብትመጪ ምንም ማለት አይደለም። ለምን መሰለኝ ለዚህ ሰው ግን ያው ሁሉም ሰው የራሱ ጭንቀት አለው እና ራስን ማጥፋት ጂቶል ጠጣለው እንትን ጠጣለው ነገር ለምን መሰለሽ ለልጅሽ ነው ማሰብ ያለብሽ። አንቺው እንዳልሽው ሌላ የሚጎዳ ሰው የለም፣ ልጅ ነው የሚጎዳው እንዳልሽው፣ ለዛው ልጅ ነው ማሰብ ያለብሽ ቅድሚያ ማለት ነው። ያዘኝ እንጂ ልጅና መቼ ይጄ ነበር። አብሽር፣ ተስፋ አትቁረጪ። በጣም አመሰግናለሁ። እግዚአብሔር ይመስገን። ምንም አይደል። ሁላችሁም ሀሳቡን ስጡባት እና ተረጋጊ።